ስድስት ሐቅ አለው አሉ። የመጀመሪያው ረዱ ሰላሚ ሰላምታን መመለስ ነው። ሰላም አለይኩም ስትባል ወአለይኩም ሰላም በል። አንዳንዱ ራሱን ላይ ያሳድግና ደረቱን ያሳብጥና በቃ ልቡን ላይ አድርሶ የኛ ጀማ አይደለም፣ እኛ ሰፈር አይደለም፣ እኛ ቀበሌ አይደለም። በእስላም እንደዚህ የለም። ሙስሊም አሰላሙ አለይኩም ካለ ወአለይኩም ሰላም ማለት ግዴታ አለብህ፣ ልትመልስ ይገባል። ሌላኛው ደግሞ አለ ሰላም አለይኩም ሲባል ከሆኑ ሰዎች ጋር ከሆነ ያፍርና ሃይ ፒስ ነው ሰላም ነው ይላል። ላኢላሃ ኢላላህ አሰላሙ አለይኩም እየተባልክ እንደዚህ ትላለህ። ይሄ እኮ የጀነት ሰላምታ ነው፣ ከአላህ በኩል የመጣ እኮ ነው። አሰላሙ አለይኩም ስትል 10 ሐሰና አለ። ወራህመቱላህ ከጨመርክ 20 ይሆናል። ወበረካቱ ከጨመርክ 30 ይሆናል። ሱብሃንአላህ በቀን 20 ወንድሞችን አሰላሙ አለይኩም ወራህመቱላሂ ወበረካቱ ስትል አስበው ስንት አለ? ነጋዴዎች 20 ሲባዛ በ30 ስንት? 600 ሪያል ይሰጣል። እሺ ሪያል አነሰ ዶላር ይሰጣል ቢባል ለሰላምታው እንገዳደላለን አይደል? አላህ ዘንድ ግን ከዚህ የተሻለ ነው። ሐሰናት ነው፣ ትልቅ ምንዳ ነው። የመጀመሪያው ሰላምታን ማቅረብ ነው። ሁለተኛው ወኢያደቱል መሪድ በሽተኛን መጠየቅ ነው። የታመመን መጠየቅ ትልቅ ደረጃ አለው። ጠዋት ገብተህ ከጠየቅከው እስኪመሽ ድረስ 70,000 መላእክት ላንተ ዱዓ ያደርግልሃል። ማታ ከጠየቅከው እስኪነጋ ድረስ 70,000 መላእክት ዱዓ ያደርግልሃል። አላሁ አክበር። ደረጃው ወትባኡል ጀናኢዝ የሞተው እንደሆነ ጀናዛውን ልትሸኝ ልትከተል ይገባል። ጀናዛ ላይ ስትሰግድ አንድ ትልቅ ተራራ የሚያክል ምንዳ አለ አሉ። ከቀበርከው ደግሞ የሁለት ትላልቅ ተራራ ልክ ጀበል ኡሁድን እንደሚያክል ትላልቅ ተራራ ምንዳ አለ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሶስተኛው ወኢጃበቱ ዳዕዋ ጥሪ ከጠራ ጥሪውን ተቀበለ ልትል ይገባል። ይሄ ምስኪን ሽሮ ሰርቶ ይጠራኛል እንዳትል፣ አክብሮ ነው የጠራ። ካልተመቸ በስነ ስርዓት መናገር ነው። ሐቢቢ ስላልተመቸኝ ነው በዚህ ቀን ፕሮግራም ይዤ ነው በል እንጂ ምን ያመጣል ብለህ እንዳትንቅ ቀልቡን እንዳሰብር። ጥሪ ከጠራ ጥሪውም ይሄን ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። አምስተኛ ወተሽሚቱል አጢስ ያስነጠሰን ሰው ማስደሰት ማለት ሲያስነጥስ አልሐምዱሊላህ ሲል የርሐሙከላህ አየህ ለአላህ ምስጋና ይገባው ሲል አላህ ይዘንልህ አልከው። የህዲከላህ ወይስሊ ባለህ አላህ ይምራ ልቦናንም ደግሞ ያዝዳል። ሱብሃንአላህ ምን የመሰለ ዱዓ ነው። ስድስተኛው ወይዘስተንሰሐከ ፈንሰሕ ለሁ ምከረኝ ካለ ምከረው። ስትመክረው በሰው ፊት እንዳትመክረው። ሰው በሰው ፊት አይመከርም። እንዳታዋርደው በአደባባይ እንዲያው አጠገቡ ይዘህ ብቻውን ጠርተህ ሐቢቢ ይሄ ነገር ጥሩ አይደለም በለው። ኢማሙ ሻፊ ምን ይላሉ? በሰው ፊት የምትመክረኝ ከሆነ መከርከኝ አልልህም አዋረድከኝ ነው ብለዋል። ሌላው አንድነት የሚያጠናክር ውዴታችን፣ ግንኙነታችን፣ አንድነታችንን ለጥቅም እንዳናደርግ፣ ለዘር እንዳናደርግ፣ ለስልጣን እንዳናደርግ ለአላህ ብቻ እናድርግ። ለኔው መልቂያማ ፀሐይ ስንዝር ቀርባ ሰዎች በላባቸው በሚጥለቀልቁበት ሰዓት ለመዳን ወንድማማችነታችን ለሱ እናድርግ። ለጥቅም ከሆነ ጥቅሙ ሲያልቅ የኛ ወንድማማችነት ያልቃል። የታወቀ ነው። ለአላህ ነው ለሌላ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም አሉ ሰላቱ መን ኩነ ፊሂ ወጀደ ቢሂነ ሐላወተል ኢማን። ሶስት ነገር ውስጥ ያሉለት የኢማንን ጥፍጥና ያገኛል። የመጀመሪያው አየኩን አላህ ወረሱሉሁ አሐበ ኢለይሂ ሚማ ሲዋሁማ አላህና መልእክተኛው እሱ ዘንድ ከማንም ከምንም ነገር የበለጠ ተወዳጅ ይሆኑለት። አላህን መልእክተኛው ከማንም አስበልጦ መውደድ ከማንም ከልጅህም ከሚስትህም ከእናትህም ከአባትህም ከንብረትህም ከሁሉም ነገር አላህና መልእክተኛውን የበለጠ መውደድ። ሁለተኛው ወዩሂበል መርአ ላ ዩሂብሁ ኢላ ሊላህ አንድ ሰውን ሲወድ ለአላህ ብሎ እንጂ ላይወደው አው ለጥቅም እንዳይሆን ለዘር እንዳይሆን። ነገ የውመል ቂያማ አላህ ይጣራል። አይነል ሙተሃቡነ ቢጀላሊ የታሉ ለኔ ልቅና ለኔ ልዕልና ብለው የተዋደዱ የታሉ? አልየውመ ኡዚልሁም ዛሬ አጣልላቸዋለሁ። የውመ ላ ዚለ ኢላ ዚሊ ዛሬ ማንም ጥላ በሌለበት እኔ ጥላ ስር አርሽ ጥላ ስር አጣልላቸዋለሁ። ሰዎች ነፍሲ ነፍሲ በሚሉበት በሚጨናነቁበት ሰዓት ለአላህ ብለው የተዋደዱ ውዴታችን ለአላህ ነው ወይስ ለምንድን ነው? ራሳችንን ፈትሽ። ሶስተኛው ወአየክረሃ አየዑደ ፊል ኩፍር ወደ ኩፍር መመለስን መቀልበስን ሊጠላ ነው። ባዕደ አን አንቀዘሁ ላሁ ሚንሁ አላህ ከኩፍር ነፃ ካወጣው በኋላ ካዳነው በኋላ ከማ የክረሁ አን ዩቅዘፈ ፊናር ልክ እሳት ውስጥ መወርወርን እንደሚጠላው ኩፍርን ሊጠላ ነው። ወኢዛ ቁሪየ አልቁርአኑ ፈስተሚዑ ይህን እውነት አስኪዩት። አንድ ሙስሊም በአንድ ሙስሊም ላይ 6 ሐቅ አለው አሉ። የመጀመሪያው
ረዱ ሰላሚ ሰላምታን መመለስ ነው። ሰላም አለይኩም ስትባል ወአለይኩም ሰላም በል። አንዳንዱ ራሱን ላይ ያሳድግና ደረቱን ያሳብጥና በቃ ልቡን ላይ አድርሶ የኛ ጀማ አይደለም፣ እኛ ሰፈር አይደለም፣ እኛ ቀበሌ አይደለም። በእስላም እንደዚህ የለም። ሙስሊም አሰላሙ አለይኩም ካለ ወአለይኩም ሰላም ማለት ግዴታ አለብህ፣ ልትመልስ ይገባል። ሌላኛው ደግሞ አለ ሰላም አለይኩም ሲባል ከሆኑ ሰዎች ጋር ከሆነ ያፍርና ሃይ ፒስ ነው ሰላም ነው ይላል። ላኢላሃ ኢላላህ አሰላሙ አለይኩም እየተባልክ እንደዚህ ትላለህ። ይሄ እኮ የጀነት ሰላምታ ነው፣ ከአላህ በኩል የመጣ እኮ ነው። አሰላሙ አለይኩም ስትል 10 ሐሰና አለ። ወራህመቱላህ ከጨመርክ 20 ይሆናል። ወበረካቱ ከጨመርክ 30 ይሆናል። ሱብሃንአላህ በቀን 20 ወንድሞችን አሰላሙ አለይኩም ወራህመቱላሂ ወበረካቱ ስትል አስበው ስንት አለ? ነጋዴዎች 20 ሲባዛ በ30 ስንት? 600 ሪያል ይሰጣል። እሺ ሪያል አነሰ ዶላር ይሰጣል ቢባል ለሰላምታው እንገዳደላለን አይደል? አላህ ዘንድ ግን ከዚህ የተሻለ ነው። ሐሰናት ነው፣ ትልቅ ምንዳ ነው። የመጀመሪያው ሰላምታን ማቅረብ ነው። ሁለተኛው ወኢያደቱል መሪድ በሽተኛን መጠየቅ ነው። የታመመን መጠየቅ ትልቅ ደረጃ አለው። ጠዋት ገብተህ ከጠየቅከው እስኪመሽ ድረስ 70,000 መላእክት ላንተ ዱዓ ያደርግልሃል። ማታ ከጠየቅከው እስኪነጋ ድረስ 70,000 መላእክት ዱዓ ያደርግልሃል። አላሁ አክበር። ደረጃው ወትባኡል ጀናኢዝ የሞተው እንደሆነ ጀናዛውን ልትሸኝ ልትከተል ይገባል። ጀናዛ ላይ ስትሰግድ አንድ ትልቅ ተራራ የሚያክል ምንዳ አለ አሉ። ከቀበርከው ደግሞ የሁለት ትላልቅ ተራራ ልክ ጀበል ኡሁድን እንደሚያክል ትላልቅ ተራራ ምንዳ አለ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሶስተኛው ወኢጃበቱ ዳዕዋ ጥሪ ከጠራ ጥሪውን ተቀበለ ልትል ይገባል። ይሄ ምስኪን ሽሮ ሰርቶ ይጠራኛል እንዳትል፣ አክብሮ ነው የጠራ። ካልተመቸ በስነ ስርዓት መናገር ነው። ሐቢቢ ስላልተመቸኝ ነው በዚህ ቀን ፕሮግራም ይዤ ነው በል እንጂ ምን ያመጣል ብለህ እንዳትንቅ ቀልቡን እንዳሰብር። ጥሪ ከጠራ ጥሪው ምን ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። አምስተኛ ወተሽሚቱል አጢስ ያስነጠሰን ሰው ማስደሰት ማለት ሲያስነጥስ አልሐምዱሊላህ ሲል የርሐሙከላህ አየህ ለአላህ ምስጋና ይገባው ሲል አላህ ይዘንልህ አልከው። የህዲከላህ ወይስሊ ባለህ አላህ ይምራ ልቦናንም ደግሞ ያዝዳል። ሱብሃንአላህ ምን የመሰለ ዱዓ ነው። ስድስተኛው ወይዘስተንሰሐከ ፈንሰሕ ለሁ ምከረኝ ካለ ምከረው። ስትመክረው በሰው ፊት እንዳትመክረው። ሰው በሰው ፊት አይመከርም። እንዳታዋርደው በአደባባይ እንደው አጠገቡ ይዘህ ብቻውን ጠርተህ ሐቢቢ ይሄ ነገር ጥሩ አይደለም በለው። ኢማሙ ሻፊ ምን ይላሉ? በሰው ፊት የምትመክረኝ ከሆነ መከርከኝ አልልህም አዋረድከኝ ነው ብለዋል። ሌላው አንድነትን ያጠናክር ውዴታችን፣ ግንኙነታችን፣ አንድነታችንን ለጥቅም እንዳናደርግ፣ ለዘር እንዳናደርግ፣ ለስልጣን እንዳናደርግ ለአላህ ብቻ እናድርግ። ለኔው መልቂያማ ፀሐይ ስንዝር ቀርባ ሰዎች በላባቸው በሚጥለቀልቁበት ሰዓት ለመዳን ወንድማማችነታችን ለሱ እናድርግ። ለጥቅም ከሆነ ጥቅሙ ሲያልቅ የኛ ወንድማማችነት ያልቃል። የታወቀ ነው። ለአላህ ነው ለሌላ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሰላሱ መን ኩነ ፊሂ ወጀደ ቢሂነ ሐላወተል ኢማን። ሶስት ነገር ውስጥ ያሉለት የኢማንን ጥፍጥና ያገኛል። የመጀመሪያው አየኩን አላህ ወረሱሉሁ አሐበ ኢለይሂ ሚማ ሲዋሁማ አላህና መልእክተኛው እሱ ዘንድ ከማንም ከምንም ነገር የበለጠ ተወዳጅ ይሆኑለት። አላህን መልእክተኛውን ከማንም አስበልጦ መውደድ ከማንም ከልጅህም ከሚስትህም ከእናትህም ከአባትህም ከንብረትህም ከሁሉም ነገር አላህና መልእክተኛውን የበለጠ መውደድ። ሁለተኛው ወዩሂበል መርአ ላ ዩሂብሁ ኢላ ሊላህ አንድ ሰውን ሲወድ ለአላህ ብሎ እንጂ ላይወደው አው ለጥቅም እንዳይሆን ለዘር እንዳይሆን። ነገ የውመል ቂያማ አላህ ይጣራል። አይነል ሙተሃቡነ ቢጀላሊ የታሉ ለኔ ልቅና ለኔ ልዕልና ብለው የተዋደዱ የታሉ? አልየውመ ኡዝልሁም ዛሬ አጣልላቸዋለሁ። የውመ ላ ዚለ ኢላ ዚሊ ዛሬ ማንም ጥላ በሌለበት እኔ ጥላ ስር አርሽ ጥላ ስር አጣልላቸዋለሁ። ሰዎች ነፍሲ ነፍሲ በሚሉበት በሚጨናነቁበት ሰዓት ለአላህ ብለው የተዋደዱ ውዴታችን ለአላህ ነው ወይስ ለምንድን ነው? ራሳችንን ፈትሽ። ሶስተኛው ወአየክረሃ አየዑደ ፊል ኩፍር ወደ ኩፍር መመለስን መቀልበስ ሊጠላ ነው። ባዕደ አን አንቀዘሁ ላሁ ሚንሁ አላህ ከኩፍር ነፃ ካወጣው በኋላ ካዳነው በኋላ ከማ የክረሁ አን ዩቅዘፈ ፊናር ልክ እሳት ውስጥ መወርወርን እንደሚጠላው ኩፍርን ሊጠላ ነው። ወኢዛ ቁሪየ አልቁርአኑ ፈስተሚዑ ይህን እውነት አስኪዩት። አንድ ሙስሊም በአንድ ሙስሊም ላይ 6 ሐቅ አለው አሉ። የመጀመሪያው ረዱ ሰላሚ ሰላምታን መመለስ ነው።
ሰላም አለይኩም ስትባል ወአለይኩም ሰላም በል። አንዳንዱ ራሱን ላይ ያሳድግና ደረቱን ያሳብጥና በቃ ልቡን ላይ አጥርሶ የኛ ጀማ አይደለም፣ እኛ ሰፈር አይደለም፣ እኛ ቀበሌ አይደለም። በእስላም እንደዚህ የለም። ሙስሊም አሰላሙ አለይኩም ካለ ወአለይኩም ሰላም ማለት ግዴታ አለብህ፣ ልትመልስ ይገባል። ሌላኛው ደግሞ አለ ሰላም አለይኩም ሲባል ከሆኑ ሰዎች ጋር ከሆነ ያፍርና ሃይ ፒስ ነው ሰላም ነው ይላል። ላኢላሃ ኢላላህ አሰላሙ አለይኩም እየተባልክ እንደዚህ ትላለህ? ይሄ እኮ የጀነት ሰላምታ ነው፣ ከአላህ በኩል የመጣ እኮ ነው። አሰላሙ አለይኩም ስትል 10 ሐሰና አለ። ወራህመቱላህ ከጨመርክ 20 ይሆናል። ወበረካቱ ከጨመርክ 30 ይሆናል። ሱብሃንአላህ በቀን 20 ወንድሞችን አሰላሙ አለይኩም ወራህመቱላሂ ወበረካቱ ስትል አስበው ስንት አለ? ነጋዴዎች 20 ሲባዛ በ30 ስንት? 600 ሪያል ይሰጣል። እሺ ሪያል አነሰ ዶላር ይሰጣል ቢባል ለሰላምታው እንገዳደላለን አይደል? አላህ ዘንድ ግን ከዚህ የተሻለ ነው። ሐሰናት ነው፣ ትልቅ ምንዳ ነው። የመጀመሪያው ሰላምታን ማቅረብ ነው። ሁለተኛው ወኢያደቱል መሪድ በሽተኛን መጠየቅ ነው። የታመመን መጠየቅ ትልቅ ደረጃ አለው። ጠዋት ገብተህ ከጠየቅከው እስኪመሽ ድረስ 70,000 መላእክት ላንተ ዱዓ ያደርግልሃል። ማታ ከጠየቅከው እስኪነጋ ድረስ 70,000 መላእክት ዱዓ ያደርግልሃል። አላሁ አክበር ደረጃው። ወኢትባኡል ጀናኢዝ የሞተው እንደሆነ ጀናዛውን ልትሸኝ ልትከተል ይገባል። ጀናዛ ላይ ስትሰግድ አንድ ትልቅ ተራራ የሚያክል ምንዳ አለ አሉ። ከቀበርከው ደግሞ የሁለት ትላልቅ ተራራ ልክ ጀበል ኡሁድን እንደሚያክል ትላልቅ ተራራ ምንዳ አለ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሶስተኛው ወኢጃበቱ ዳዕዋ ጥሪ ከጠራ ጥሪውን ተቀበለ ልትል ይገባል። ይሄ ምስኪን ሽሮ ሰርቶ ይጠራኛል እንዳትል፣ አክብሮ ነው የጠራ። ካልተመቸ በስነ ስርዓት መናገር ነው። ሐቢቢ ስላልተመቸኝ ነው በዚህ ቀን ፕሮግራም ይዤ ነው በል እንጂ ምን ያመጣል ብለህ እንዳትንቅ ቀልቡን እንዳሰብር። ጥሪ ከጠራ ጥሪው ምን ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። አምስተኛ ወተሽሚቱል አጢስ ያስነጠሰን ሰው ማስደሰት ማለት ሲያስነጥስ አልሐምዱሊላህ ሲል የርሐሙከላህ አየህ ለአላህ ምስጋና ይገባው ሲል አላህ ይዘንልህ አልከው። የህዲከላህ ወይስሊ ባለህ አላህ ይምራ ልቦናንም ደግሞ ያዝዳል። ሱብሃንአላህ ምን የመሰለ ዱዓ ነው። ስድስተኛው ወይዘስተንሰሐከ ፈንሰሕ ለሁ ምከረኝ ካለ ምከረው። ስትመክረው በሰው ፊት እንዳትመክረው። ሰው በሰው ፊት አይመከርም። እንዳታዋርደው በአደባባይ እንደው አጠገቡ ይዘህ ብቻውን ጠርተህ ሐቢቢ ይሄ ነገር ጥሩ አይደለም በለው። ኢማሙ ሻፊ ምን ይላሉ? በሰው ፊት የምትመክረኝ ከሆነ መከርከኝ አልልህም አዋረድከኝ ነው ብለዋል። ሌላው አንድነት የሚያጠናክር ውዴታችን፣ ግንኙነታችን፣ አንድነታችንን ለጥቅም እንዳናደርግ፣ ለዘር እንዳናደርግ፣ ለስልጣን እንዳናደርግ ለአላህ ብቻ እናድርግ። ለኔው መልቂያማ ፀሐይ ስንዝር ቀርባ ሰዎች በላባቸው በሚጥለቀልቁበት ሰዓት ለመዳን ወንድማማችነታችን ለሱ እናድርግ። ለጥቅም ከሆነ ጥቅሙ ሲያልቅ የኛ ወንድማማችነት ያልቃል። የታወቀ ነው። ለአላህ ነው ለሌላ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም አሉ ሰላቱ መን ኩነ ፊሂ ወጀደ ቢሂነ ሐላወተል ኢማን። ሶስት ነገር ውስጥ ያሉለት የኢማንን ጥፍጥና ያገኛል። የመጀመሪያው አየኩን አላህ ወረሱሉሁ አሐበ ኢለይሂ ሚማ ሲዋሁማ አላህና መልእክተኛው እሱ ዘንድ ከማንም ከምንም ነገር የበለጠ ተወዳጅ ይሆኑለት። አላህን መልእክተኛውን ከማንም አስበልጦ መውደድ ከማንም ከልጅህም ከሚስትህም ከእናትህም ከአባትህም ከንብረትህም ከሁሉም ነገር አላህና መልእክተኛውን የበለጠ መውደድ። ሁለተኛው ወዩሂበል መርአ ላ ዩሂብሁ ኢላ ሊላህ አንድ ሰውን ሲወድ ለአላህ ብሎ እንጂ ላይወደው አው ለጥቅም እንዳይሆን ለዘር እንዳይሆን። ነገ የውመል ቂያማ አላህ ይጣራል። አይነል ሙተሃቡነ ቢጀላሊ የታሉ ለኔ ልቅና ለኔ ልዕልና ብለው የተዋደዱ የታሉ? አልየውመ ኡዚልሁም ዛሬ አጣልላቸዋለሁ። የውመ ላ ዚለ ኢላ ዚሊ ዛሬ ማንም ጥላ በሌለበት እኔ ጥላ ስር አርሽ ጥላ ስር አጣልላቸዋለሁ። ሰዎች ነፍሲ ነፍሲ በሚሉበት በሚጨናነቁበት ሰዓት ለአላህ ብለው የተዋደዱ ውዴታችን ለአላህ ነው ወይስ ለምንድን ነው? ራሳችንን ፈትሽ። ሶስተኛው ወአየክረሃ አየዑደ ፊል ኩፍር ወደ ኩፍር መመለስን መቀልበስን ሊጠላ ነው። ባዕደ አን አንቀዘሁ ላሁ ሚንሁ አላህ ከኩፍር ነፃ ካወጣው በኋላ ካዳነው በኋላ ከማ የክረሁ አን ዩቅዘፈ ፊናር ልክ እሳት ውስጥ መወርወርን እንደሚጠላው ኩፍርን ሊጠላ ነው። ወኢዛ ቁሪየ አልቁርአኑ ፈስተሚዑ ሁሉም ቢሸሽህ ሁሉም በሩን ቢዘጋብህ ሁሉም በሩን ቢዘጋብሽ ሁሉም ቢሸሹሽ ጀርባ ቢሰጡሽ ጀርባ ቢሰጡህ
ክፍት የሆነ ግን የአላህ ብር አለ። ጭንቀታችንን ለሱ እንንገረው። ጭንቀትን የሚያስወግድ ቢሰጥ ማያልቅበት ሀብታም የሆነ ጌታ፣ የዓለማቱ ጌታ፣ የሰማይ ምድሩ ፈጣሪ ጌታ አላህ ብቻ ነው። ወንድሜ እጅህን አንሳ፣ እህቴ እጅሽን አንሺ። አላህ ሊቀበል ቃል ገብቷል። ኡድኡኒ አስተጅብ ለኩም፣ ለምኑኝ እቀበላችኋለሁ። ኡድኡኒ አስተጅብ ለኩም፣ ለምኑኝ እቀበላችኋለሁ። ኡድኡላህ ወአንቱም ሙቂኑነ ቢልኢጃባ፣ አላህን ለምኑት እንደሚቀበላችሁ እርግጠኛው ናችሁ። ሰው ልጅ ስትጠይቀው ይቆጣል፣ አላህ ሳትጠይቀው ስትቀር ይቆጣል። ሰው ልጅ ሳትጠይቀው ስትቀር ይደሰታል፣ አላህ ስትጠይቀው ይደሰታል። መን ለም የስአልላህ የግደብ ዐለይህ፣ አላህን ማይለምን፣ አላህን ማይጠይቅ፣ አላህን ማይጨቀጭቅ አላህ ይቆጣበታል። አላህ ሲነዘነዝ ሲጨቀጨቅ የሚወድ ጌታ ነው። ስለዚህ በሮች በአጠቃላይ ቢዘጉ የሱ በር አልተዘጋምና ሁላችንም እጃችን አንስተን ጌታችን ወይ ጭንቀታችን አስወግድልን፣ ድረስልን፣ ከዚህ መከራዋን ተጠብቀን ብለን ምንፈልገውን ጉዳያችንን ለሱ እናቅርብ። አላህ ቃል ኪዳኑን የሚሞላ ጌታ ነው። የኔንም የናንተንም ችግራችንን ጭንቀታችንን አላህ ያስወግድልን። ሰላም አለይኩም ወራህመቱላሂ ወበረካቱ። አላሁ ተባረከ ወተዓላ የትንሣኤ ቀን በተከሰተ ጊዜ ወደ ባሮች ይወርዳል፣ በመካከላቸው ሊፈርድ። ሁሉም ህዝቦች የተንበረከኩ ሆኑ። فأول من يدعو به رجل جمع القرآن اسمع يا قارئ القرآن قرآن متنبه يا الدم فيقول الله تعالى قرآن سيانب لنبر وكال مديه لوان ألم أعلمك ما أنزلت بملأتني إلى يورركتنا على استمركم نبرنا قال بلى يا رب اندي تاقيتاي هوي قال فماذا عملت هذا بتستمرك ولاي من سره باتي قال كنت أقوم به آناء الليل وأنا كفل جزي صلاة سجدبت نبري فيقول الله له كذب الله نرسو واشتهالي لوان وتقول له الملائكة كذب ملائكتكم نرسو واشتهالي لوتا ويقول الله له الله نرسو انديه لوان بل أردت أن يقال إن فلان أجالي قارئنا ويبال نبر يفلكتو برقط ميتبلو لهان أجالي قارئنا فالله المستعان الله يتبكن ويؤتى بصاحب المال ገንዘብ የነበረው አካል ምን እንዲመጣ ይደረጋል። ويقول الله له አላህም ለእርሱ እንዲህ ይለዋል፣ وسع عليه አላብቃቃሁህም ነበር እንዴ حتى لم أدعك تحتاج إلى أحد ማንም በማትከጅልበት መልኩ اسمع يا صاحب المال አዳምጥ አንተ ባለ ገንዘብ። قال بلى يا رب እንዴት ጌታዬ ሆይ ይላል። قال فماذا ታዲያ በሰጠሁህ ነገር عملت فيما ምን ሰራህበት ይላል። قال كنت أصل ዝምድና ልቀጥልበትና ምጽዋትን ማደርግበት ነበር ይላል። فيقول الله له አላህም ለእርሱ ዋሽተሃል ይለዋል። وتقول له መላእክቶችም ለእርሱ ዋሽተሃል ይሉታል። ويقول الله تعالى አላሁ ተዓላ እንዲህ ይለዋል፣ قال فلان جواد እገሌ ቸር ነው እንዲባል ነበር የፈለግከው፣ فقد قيل በእርግጥም ይሄ ተብሎልሃል። ويؤتى بالذي እንዲመጣም ይደረጋል قتل في سبيل ያ الله በአላህ መንገድ ላይ فيقول የተገደለ الله አላህም في ይለዋል፣ ماذا ለምን قتلت ነበር የተገደልከው? فيقول أمرت እርሱም በመንገድህ ላይ في እንድታገል سبيلك ታዝዤ ነበር፣ فقاتلت حتى እኔም እስክገደል ድረስ ተጋደልኩኝ ይላል። فيقول الله له كذب አላህም ለእርሱ ዋሽተሃል ይለዋል። وتقول له الملائكة መላእክቶችም كذب ለእርሱ ዋሽተሃል ويقول ይሉታል። الله تعالى አላሁ ተዓላ ይለዋል፣ أردت أن يقال ይልቁንስ ፈልገህ ነው فلان جريء እገሌ ደፋር ነው እንዲባል በእርግጥም ይሄ ተብሎልሃል። ثم قال أبو هريرة رضي ከዛም አቡ الله عنه ሁረይራ ረዲየላሁ ዐንሁ እንዲህ ثم አሉ፣ ضرب رسول الله صلى በመቀጠልም الله የአላህ عليه መልእክተኛ وسلم ሰለላሁ ዐለይሂ ወሰለም መታ አደረጉና على ركبتي ጉልበቴን فقال يا አባ ሁረይራ ሆይ አሉ። يا أبا هريرة አባ ሁረይራ ሆይ أولئك الثلاثة أول خلق الله እነዚህ ሶስቱ تسعر በትንሣኤ ቀን بهم እሳት النار يوم القيامة የምትቀጣጠልባቸው የመጀመሪያዎቹ የአላህ ፍጡሮች ናቸው። لا إله إلا الله ላ ኢላሃ ኢለላህ። አላህ ይጠብቀን። لأن هؤلاء الثلاثة ምክንያቱም እነዚህ ሶስቱ أعمالهم هي مظنة ስራዎቻቸው ለይውልኝና ለይስሙልኝ ነበር። فأصلحوا النيات لله ንያዎቻችሁን ለአላህ አጽዷቸው። ያ لا አላህ إله إلا الله والله المستعان